ጆርዳን ምንም ነገር የለም የምትሉ ልጆች ማለት ነው። ይኸው የኛ ሰፈርማ ይለያል። አቤት መድኃኒዓለም አባቴ አስበን በቸርነት እንደ ሰው ሳይሆን እንደ ቸርነት ተጠብቀን አስበን እባክህ አምላኬ። እንደወጡ ቀሩ አታስበለን፣ እንደወጣንም አታስቀረን እባክህ። ኃጢአታችንና በደላችን ከዚህ በላይ ይገባናል። ግን ሰው በሀገሩ ይጨነቃል፣ በሰው ሀገር መጨነቅ ከባድ ነው። ተጨንቀንም መፍትሄ እናመጣም እኮ ዘመዶች። አይዟችሁ አይዟችሁ አትጨነቁ የሚለውን ጋብዣችኋለሁ። ሴትዬ እኮ ታማሚ ነች። እዚህ እግሬ ዘርግቼ እንዳትወርቅ ታልካ ላይ እዚሁ እስር ቤት እንዳልቀር ጓደኞቼ እያተብላችሁ አመክሩኝም። ብዙም አትነቃነቅም፣ ግን እዛ እንዳላበጥር ደግሞ ይሆናል። እንደው ችግር ነው ወዳጆቼ። እስቲ እንጸልይ በአንድነት የምር። አረቦቹማ ምንም አይመስላችሁም፣ ምንም ነፍስ ያላቸውማ አይመስለኝም። የጭራሹ ቅርታ አድርጉልኝና
እዛው ደገም ደገም ታውቃላችሁ። ሴትዬ ሳትነሳብኝ ከምንጨበረር ለ2 ዓመት ተብሎ ራሳችንን አንጣል። ባለችን ነገር ራሳችንን እንጠብቀው። ምክንያቱም ይቺ እኮ የ2 ዓመት ኮንትራት ታልቃለች ነገ ጠዋት። ሁሉም ነገር ከኛ ጋር ነው የሚቀጥለው። ያለቻችሁ ስሙን የምታክል እሷ ነው ካልያዝናት። እኔ ፎሮፎር በጣም አስቸግሮኝ ነበረ። አሁን ግን ፈጣሪ ይመስገን ቀንሶልኛል። ነጭ ሽንኩርት፣ ዝንጅብል፣ ሎሚ ተጠቀሙ ለፎሮፎር። አንድ ላይ ፍጭት አድርጋችሁ ማለት ነው። እንደኔ ፎሮፎር ያስቸግራችሁ ልጆች ካላችሁ፣ ጆርዳን ደግሞ ከነ ውሃው አይመችም ለፀጉር። ከነ ውሃው በፈጣሪ ስም በሳምንት 2 ነው የምትመጣላቸው። የብረቱን በርሜሉን ታውቁታላችሁ። እሱ ውስጥ ይጠራቀማል። እሱ አይታጠብም፣ ተዘርዝጓል። አየየየየ እሱ በቃ ከጥቅም ውጭ አደረገኝ። እኔንማ ከጥቅም ውጭ አሁን እድሜ ለዝንጅብልና ለነጭ ሽንኩርት እንደው ትንሽ ሰው ሆንኩላችኋለሁ። እንደመጣሁማ ተውት። ይኸውላችሁ የነጭ ዝንጅብል ቅባት አሰራሩን ሰሞኑን አሳያችኋለሁ። በሞርማን ዘይት መስራት ይቻላል። በማንኛውም ቅባት መስራት ይቻላል። ዝንጅብል፣ ነጭ ሽንኩርት፣ ሎሚውን ሎሚ ለሰላጣም ሆነ ለአንዳንድ ነገር እንጨምቅ የለ እናስራለን አይደል? እንትኑን ቆዳውን አንጥለው ክትፍትፍ አድርገን ከዝንጅብል ጋር ከ3 ነጭ ሽንኩርት ጋር አድርገን እንፈጨዋለን። በሞርማን ዘይት በምግብ መስሪያው ግን በኮኮናትም በቅባትም በማንኛውም ቅባትም ይቻላል። እና ያው ነጭ ሽንኩርቷ ትንሽ ትሸታለች። ልንታጠብ 1 ሰዓት ሲቀረን እንቀባውና መሳጅ እናደርጋለን። ፌስታል ስር አድርገን ከዛ በሻምፖና በኮንዲሽነር በደንብ ፀጉራችንን ጥጥብ ብለን ታን የፎረፎር ድራሽ አባቱ ይጠፋል። ማሳከኩ ይቀንሳል 100%። አሁን ስላለኝ ነው አሰራሩንማ ተቀብቼ ቪዲዮ ሰራላችኋለሁ። ሁለታ ነግሬያችኋለሁ። ያው ፀጉራችን እንደዚህ ጭብጥ ብሎ አልበጠር ለሚልን ለማይታዘዝልን ፀጉር ድርቅ ለሚል የፊሊፒኖቹ ነው። በጣም ምርጥዬ ነው በነገራችን ላይ ልስልስ ያለ ነገር ማንኛውም ሱቅ ላይ አለ። ፋርማሲ ውስጥ ውድ ነው። ሱቅ ላይ ስኳር ማርኬቶች አላልኩም ትሰይ ምናምን ያለበት ቤት እነሱ ጋር አላላችሁ። አይዛችሁ ያልፋል ይማራል የለም። ከእናንተ ጋር ስለነበረኝ ጊዜ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ምርጥ የኢትዮጵያን እህቶቼ ወንድሞቼ፣ ባላችሁበት ሰላማችሁ ብዙ ትተረፍ ይበል። ላይክ ኮመንት እንዳይረሳ፣ በታማኝነት ይደረግ። ሰብስክራይብ እንዳይረሳ። የእናንተን ቪዲዮ ሁሌም ነው የምነግራችሁ፣ ሳልናገረው አላልፍም።
የስራ ጊዜ ደርሶኝ ይህን ስራ ስሪ ስባል የእናንተን ስራ በታማኝነት ለመስራት ሁላችንም አንድ እንሆን። የሰው ልጅ አንድ ሲሆን ያምርበታል። ሌላ ቀርቶ ቤተሰቦቻችን ድግስ ደግሰው ሰርግ ደግሰው ብቻቸውን አይበሉትም አይደል? ብቻቸውንም ለመደገስ አያስቡም። ከዘመድ ጋር፣ ከወገን ጋር፣ ከጎረቤት ጋር። ለምን? አንድነቱ ድምቀት፣ ወግ ማረግ ስላለው። እስኪ አንድ ጎረቤት ያለ ጎረቤት ስትኖር፣ አንድ ጎረቤት ደግሞ ከጎረቤት ጋር ስትኖር ልዩነቶችን አይታችሁታል? ለወገን ደራሽ ወገን ነው ይባላል። እኛ ዛሬ በስደት አንድ መሆናችን ከተጀመረ ከጠበቀ የትም ቦታ ብንሄድ አንላቀቅም። አንድ ነን። ዛሬ ግን አንድ መሆናችን ካልታወቀ አንራመድም። እኛ ግን በአንድነት ከሰራ ነው እኛ ትተነው የምንሄደው ራዕይ እኛ በስደት በእኛ ይብቃ እያለ ነው። ግን እህቶቻችን ወንድሞቻችን ግን እየመጡ ነው ወደ ስደት። እኛ ደግሞ የሆነ ነገር ላይ ደርሰን ወደ ሀገራችን ብንገባ የሆነ ፍሬ ብናፈራ እነኛ የሚመጡትን ሰዎች ደግሞ መድረኩን ብንለቅላቸው፣ መንገድ ብናስይዛቸው፣ መስመሩን ብንሰጣቸው እኛ የሰራነው መስራት ያቅታቸዋል? አያቅታቸው። ይሰራሉ በሚገርም ሁኔታ። አንዱ የሚተው ራዕይ ለአንዱ ይሆናል። ዛሬ እኛ የምንደክምበት ድካም ነገ ለነሱ ጥቅም አለው፣ ይጠቅማል። አንድ ምሳሌ ልንገራችሁ። ፋሲካን ወይም ፍሪጌን ታውቋታላችሁ? ሚዲያ ላይ ቲክቶክ ላይ በማንኛውም ሚዲያ ላይ ማለት ነው። በጣም ቅልብን ያላት አይታችኋታል? በጣም እሷ ብዙ በህይወቷ ብዙ የጎደላት ነገር ነበረ። ብዙ የጎደላትን ነገር ግን ከማን ጋር ነው ያሳካችው? ከኛ ከጓደኞቿ፣ ከኛ ከህዝቦቿ ጋር። ለምን? ልቧ በጣም ቅን ነው። የምር ስትዋት ቦጅቧጃ ናት። ማልቀስ ማለቃቀስ ምናምን እንትን ትላለች። ያው ሰው ነንና በአንዳንድ ነገሮች እንሸወዳለን። ግን ውስጧ ባዶ ነው። 500 ሺህ ብር ከደረሰኝ ሁለት እናታቸውን ልጆቻቸውን ለተራቡ ለሁለት እናቶች ትኬት ትቆርጣለሁ አለች። አይገርም? አሳካችው፣ ሆነላት። ለምን? ልቧ ቅን ነው። ከዚህ በፊት እሷ ልጇን ተርባ ስላየችው ይህ ልጅን መራብ ስላወቀችው ስለገባት የልጅን መራብ ስለገባት ያችም ዛሬ አንዲት እናት ልጇ እንዴት እንደምትራብ ስለገባት እኔ አሁን እንጂ ፍሬ ልጅ ናፈቀኝ ብላት በጣም ነው የምትረዳኝ። ለምን? አይተዋለች። አያችሁ፣ የእሷ ተግባራዊ ስለሆነ ልጇንም ባይን ስላሳዩት ሁሉ ነገሯን ግልጽ ስለምታደርገው ምን ያህል ህዝቡ ከጎኗ እንደሚቆም አይታችኋል። እኛስ አንድ መሆን፣ መተሳሰብ፣ መደማመር ማን ይከለከለናል? ሜዳው የኛ፣ ፈረሱ የኛ። ግን እኛ የለም፣ እውነት የለም። በጣም ደስታዋ ከምንም በላይ ደስታዋ አይታችኋት እንደውም በጣም ስታለቅስ ነበረ። ይመር ደግሞ ምስንም እድለኛ ሆና ግማሽ ፐርሰንቱን ሌላ ሰው ከበር ሊያደርጋት፣ እሷ ግማሽ ፐርሰንቱን ብቻ። አሁን ለጊዜው ግን የሁለት እናቱ የትኬት ልቆጥ እውነት መታደል። እኔ ራሱ በዚህ አጋጣሚ ልንገራችሁ፣ እግዚአብሔር ቢረዳኝ እግዚአብሔር ቢፈቅድልኝ ቃሌ ነው
ዩቱብን ከእናንተ ጋር ጀምሬ ከእናንተ ጋር ፈጽሜ እውነት ዩቱብ የሆነ ነገር ላይ ካደረሰኝ የመጀመሪያ ክፍያዬ ዩቱብ መጀመሪያ ለኔ የሚያደርገው ነገር የኔ አይደለም፣ ለተራቡና ለተጠሙ መጀመሪያ ቃሌ። እኔ እንግዲህ ገና በዜሮ ያለው ልጅ ነኝ፣ ዜሮ ላይ ነኝ እኔ ገና ማለት ነው። ግን የነገን የሚያውቀው ማን ነው? መድኃኔዓለም ነው። የነገን የሚያውቀው ማን ነው? እግዚአብሔር ነው። እሱ ከፈቀደልኝ እሱ ከሰጠኝ የማልሰጥበት ምን ምክንያት አለኝ? ምንም። ሁለት ካለ ከአንዱን ስጥ፣ ለተራበ አብላ፣ ለተጠማ አጠጣ እንጂማ ሁሉንም ነገር የኔ የኛ ካልነው እኮ አይሆንም። ስጥ ይሰጥሃል ነው፣ ምላሽ በምላሽ ማለት ነው። እና እዚህ ጋር እንኳን እውቀት ባይኖረን ሚዲያ ላይ ከሚያደርጉት ከሚያወሩት ሰዎች እውቀት መሸመት እንችላለን፣ ማድረግ እንችላለን። የሰው ልጅ ከሰማ ካወራ አይምሮ ጤነኛ ከሆነ ምንም አይነት ነገር ከማድረግ ወደ ኋላ አለም። ምንም ነገር ለማድረግም ዝግጁ ነው። ስለዚህ ዛሬም ነገር ከእናንተ ጋር ያለኝ ቆይታዬ አንድ እንሆን፣ በአንድነት እንስራ። ኢትዮጵያም ስንሄድ እንዳንለያይ፣ ስደት ብቻ አይደለም። ኢትዮጵያ ያሉ ዩቱበሮች ሰውን እንዲህ ብለው አዩ፣ ሰው አይመስላቸውም። አብሶ የአረብ ሀገር ሴት ሰው አይመስላቸውም። ግን እኮ በእኛ ላይክ፣ በእኛ ኮመንት፣ በእኛ ሰብስክራይብ እኮ ነው ያደጉት። አልገባቸውም እንጂ እኛ ዛሬ ግን አንድ ብንሆን እነሱን ማለት ነው እኛን አሳድጉን ሳትወዱ በግድ ብንላቸው ያሳድጋሉ። እያንዳንዳችን ለእነሱ ሰብስክራይብ እና ኮመንት ያደረግናቸውን ሄደን ብናናሳባቸው ዶላር ዘጭ ቢያደርጋት ሳትወድ በግዷ ትረዳለች። የአረብ ሀገር ቢቀመም ለእኛ ለቅመሞችም አንድ ቀን ቀን አለው። እኛ ቅመሞች ደግሞ በሚሊዮን ሺህ ነን። አንድ ብንሆን አይደለም የኢትዮጵያን ዩቱበር ቀርቶ ማንንም ዝቅ ማድረግ እንችላለን። ያም የሆነው ግን መቼ ነው? አንድ ስንሆን። እኔም የራሴ እቅድ ካለኝ፣ የራሴ ዓላማ ካለኝ፣ የራሴ ነገር ለራሴ ብቻ ከሆነ ያችን ጓደኛዬ እንደዛው ከሆነ አንዳንድ ነው። ከሁሉም ምን ይበልጣል? አንድነት። ምን ይበልጣል? ፍቅር። ምን ይበልጣል? መተሳሰብ። ኢትዮጵያ እኮ ፍቅር ነው ያስተማረችው። ለዚህ ቤት አዲስ የምትሆኑ እህት ወንድሞቼ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እንዳይረሳ። አበረታቱኝ፣ አጠንክሩኝ። በጣም ትልቅ ነገር መስራት የምችል ልጅ ነኝ። እስከ ዛሬ ጊዜን አልሰራሁበትም፣ አልተጠቀምኩበትም። ከአሁን በኋላ ግን ያለኝን ጊዜ እንደ እግዚአብሔር ፍቃድ ቸርነት ለመስራት ልሰራበት ዝግጁ ነኝ። ግን ያንን ሳደርግ የእናንተ ማበረታታትና የእናንተ ድጋፍ ያስፈልገኛል ማለት ነው። አይዞሽ፣ በርቺ፣ ጠንክሪ፣ ይሄን ብታደርጊው ይሄ ልክ አይደለም ብትሉኝ ጥፋት ካለብኝ ከጥፋት እየተጠቆምኩ ቆጠባለሁ ማለት ነው። መልካምነቴንም ደካማ ጎኔንም ጠንካራ ጎኔንም እየመከራችሁኝ እየነገራችሁኝ ሀሳብ አስተያየት ጻፉልኝ። ሰው ሲያጠፋ አይተን እንዳላየ ካለፍ ነው ያ ሰው ጥፋት ያጠፋ አይመስለውም። ሁሌም ያንኑ ይዞ ነው የሚሄደው። ሰው ደግሞ ጎበዝ ነህ ከተባለ ደካማ ጎኑ አይገባውም። ደካማ ጎኑንም ነገር ማድረግ ነው ማለት ነው። እና አበረታቱኝ። የምወዳችሁ ማፈቅራችሁ እህታችሁ አለም አበበ ነኝ። እንግዲህ ተያይዘን ትልቅ ደረጃ ላይ እንደምንደርስ፣ ተያይዘን ትልቅ ቦታ እንደምንደርስ አልጠራጠርም። ይህም ይሆናል።
የማይሆን ነገር ምንም የለም። ከሰራን ሁሉም ነገር ይሆናል። ካልሰራ ነው ግን ያው አገራችንን ባለመስራታችን ነው ለስደት ያበቃል። ስራ መናቃችን። የቀን ስራ ትንቁም። ኢትዮጵያ ትንቃላችሁ። እኔ ንቃለሁ። ደግሞ ምን ብዬ ነው የቀን ስራ የምሰራው? ወጥቼ ይሄን ሽጭ ደግሞ ምን ብዬ ነው ይሄንን የምሸጠው? ሞኝነት ነው ለካ ስራ የሚያስንቀው። እዚህ ግን መተን የአረብ ሽንት ቤት ስናጥብ አልናቅ ነው። አያችሁ ልዩነቱ ይጋ እንደሆነ። ልዩነቱ ይሄ ነው። ስራ አትናቁ። በትርፍ ጊዜያችሁ ስራ መስራት የምትፈልጉ ምንም አይነት ነገር ሳታወጡበት በስልካችሁና በትርፍ ጊዜያችሁ ከኔ ጋር ስራ መስራት የምትፈልጉ ከዩቲዩብ ውጪ ስራ የምትፈልጉ ልጆች እህት ወንድሞቼ ካላችሁ አናግሩኝ፣ ኮመንት ላይም ጻፉልኝ። እኔ በትርፍ ጊዜ ሌላም ስራ እሰራለሁ። ምክንያቱም እዚህ ጋር ከማገኘው በዚህ ጋር ስለው ቤተሰብ ይኖርብናል፣ ልጅ ይኖርብናል፣ እናት ልንረዳ እንችላለን፣ የተለያየ ነገሮች ይኖርብናል። ለዛ ሁሉ ነገር ታዲያ የመዳብ ቤት ደሞዝ በቂ ነው? በቂ አይደለም። በአንድ ድንጋይ ሁለት ወፍ ጮኸሉ። በዚህ ጊዜያችን እዚህ ቦታ ላይ ሆነን ከኢንተርኔቱ ከጊዜያችንም ከሁላችንም መባከኑ ካልቀረ ስራ ሳንንቅ ስራ እንስራ። ስርቆት ብቻ ነው የሚያሳፍረው። ስራ ክቡር ነው። ስራ ያስከብራል። ስራ የሚሰራ ሰው የትም ቢሄድ ወድቆ አይወድቅም። ከወደቀበት ይነሳል፣ ጤና ካለው። እኛ ደግሞ ጤናን ስለሰጠን ፈጣሪ ይመስገን። ጤናን ስላደለን ፈጣሪ ይመስገን። እንድንናገር ስለፈቀደልን ፈጣሪ ይመስገን። ከሁሉም በላይ ከምንም በላይ ፈጣሪያችሁን አመስግኑ። የሰጠንን እንዲባርክልን፣ ሀገራችን ኢትዮጵያን ሰላም እንዲያደርግልን፣ እኛንም በሰላም ወደ ሀገራችን እንዲመልሰን፣ ያሰብነው ያቀድነው እንዲሳካንን ፈጣሪን አመስግኑት። ከተኛንበት መነሳታችን በራሱ ትልቅ ሀብት ነው። ጤንነት ትልቅ ሀብት ነው። አንድነትም ትልቅ ሀብት ነው። ፍቅርም ትልቅ ሀብት ነው። እኔ እንደዛ ብዬ ነው የማስበው። ምክንያቱም ባለሀብት ብንሆን ፍቅር ከሌለ ምን ያደርግልናል? ባለሀብት ብንሆን ጤና ከሌለ ምን ያደርግልናል? ምንም። ዋናው ጤና። እላችኋለሁ። ምንም አይነት ስራ አትናቁ። የመዳም ቅመሞች ስራ ስሩ። ሰው ስራ እንስራ እንደዚህ አይነት ስራ አለ ሲሏችሁ ምንድን ነው ብላችሁ ወደ ኋላ ተሽሹ። ጠጋ ብላችሁት እንደማን ይገርፋችኋል? አይታችሁ መተው ነው። ከተመቻችሁ ስራላችሁ፣ ካልተመቻችሁ ተውታላችሁ። አንዳንዴ እኮ በእንደዚህ አይነት ዙሪያ የሚመጣ እድል በካልቾ እንለውና አይተን ይሻላል መተው። አንዳንዶቻችን ሳናየው በመስማት ብቻ በዚህ ብቻ እጭ ብለን እንተዋለን። የመዳብ ቤት 30-40 ሺህ ብር መጥቶ እኮ ምንም አይፈነቅልም። እሱን ተቀማጭ ብናደርገው ጥሩ ነው። በትርፍ ጊዜያችን የምንሰራው ለአንዳንድ ወጪ ለአንዳንድ ከበር ከሆነ እዚህ ደግሞ የምንሰራው ተቀማጭ። ኢትዮጵያ ዛሬ ሄደን እንደውም በቀላል ነገር ቀላል ስራ እንሰራም። ታውቁታላችሁ የኢትዮጵያን ኑሮ። ኖረንም አልኖረንም ብልጥነት ያስፈልጋል። ብልጥ መሆን። ብራችሁን አታባክኑ። ያላችሁን እግዚአብሔር እየባረከንን የሰጠንን ፈጣሪ ይባርክንን። አታባክኑ። ጠንክሩ፣ በርቱ፣ ስሩ። ስራ አትናቁ። ሰውም አትናቁ፣ አክብሩ። ሰው እኮ እዚህ ጋር የሆነ ነገር ለእናንተ የሚለው ሰው ስለሚያከብራችሁና ስለሚወዳችሁ ነው። እናንተ ደግሞ ያ ሰው ሲወዳችሁና ሲያከብራችሁ እንዴ እኔስ ማን ነኝ ብላችሁ ሰውን ወደዱ፣ ሰውን አክብሩ። እኔ እዚህ ግሩፕ ላይ በጣም ነው የታዘብኳቸው። የቴሌግራም ግሩፖች፣ የዩቲዩብ
ሰብስክራይብ እና ላይክ ግሩፖች ማለት ነው። የምር በጣም ታዝቤያቸዋለሁ። ባለማወቅ በጣም አጭር ሊንክ ነው የላኩላችሁ። ባለማወቅም በማወቅም ረዥምም ብልክ አይሰራ አጭርም ልክ ያልተሰራ 20 ሊንክ ሰርቼ የላችሁ 5 ሰኔ ሰራኝ። እኔ ግን አሁን ለ5ታችሁም ብቻ አይደለም የምሰራው 30 ታስሮ ቢሰጠኝ ለ30ው እሰራለሁ። ለምን መታመኔ ለእናንተ አይደለም ለራሴ ነው። አትስሩልኝ፣ ግን አንድ ቀን ሲገባችሁ ትሰራላችሁ። ጥሩ አይደለማ። የሰው ፈላጊ የራሱን ያጣል ይባል የለ። እንደዛማ ከሆነ እኮ ኮመንት ላይ ገብቼ ለኔ ለሰራችን ልጅ ብቻ ሰርቼ የታሰረው ሊንክ መመለስ እችላለሁ። መብቴ ነው። ለምን እሷ ጊዜዋን ከቆጠበች እኔም ጊዜን እቆጥባለሁ። ግን ደግሞ እኔ ከኋላ ላሉት እህቶቼ ከኋላ አዲስ ለሚመጡ እህቶቼ ያንን አላስተምርም። የተሰጠኝን ስራ በተግባር እሰራዋለሁ። ፈጣሪ ከሰጠኝ ጤናና ከሰጠኝ እንትን ምን አስቆጠበኝ? ምን አሰሰተኝ? ክፋት ነው። ክፋትን ተውት። የምር ክፋትን ተውት። ክፋት ምንም አያደርግልንም። አይደለም ክፋትን አስበን አይደለም ክፋት ሰርተን ጥሩ ነገር ሰርተን ራሱ እየሆነንን አይደለም። በሀገራችን ውጊያ፣ በሰው ሀገር ውጊያ፣ በሀገራችን ስጋት፣ በሰው ሀገር ስጋት አይደለም የምንኖረው። እየተዋወቀን ብዙ ነገር እንታወቃለን። ስለዚህ ተው፣ የማይሆነውን የማይጠቅማችሁን ነገር አታድርጉ። የሰው ልጅ ሁሌም መልካም ነገር ካደረገ ሁሌም በህይወቱ ሲኖር መልካም ነገር ነው የሚገጥመው። መልካም ማድረግ ለራስ ነው እንጂ ለሰው አይደለም። ሰው የዘራውን ነው የሚያጭደው። አንድ ገበሬ ውስጥ በደንብ ማሳውን አለስልሶ በደንብ አለስልሶ የሚገባውን ነገር አድርጎ ዘሩን ከዘራ ማጨዱ ማን ይከለክለዋል? ማንም። ለምን? የዘራውን ነው። ግን እንደምንቸገረኝ መዳበሪያ ምንም ሳያደርግ እንደዚህ ካደረገው ምን ያጭዳል? ምንም። ገቦና ከብት ነው የሚያበላው። ከብትም ላይበላው ይችላል። ስለዚህ እኛም እዚህ ጋር ስንሰራ መልካም ነገር ጥሩ ነገር ከሰራን ጥሩ ነገር እናጭዳለን ለማለት ፈልጌ ነው። ከንግግሬ ኃይለ ቃል ካለ ወዳችኋለሁ፣ ይቅርታ አድርጉልኝ። ደግሞ ምንም ኃይለ ቃል የለውም። አንድነትን የሚገልጽ ሀሳብና አስተያየት ብቻ ነው። ግን ለዛው ኮመንት ላይ ጻፉልኝ። በዚህ ይቀጥል ወይስ በዚህ ይብቃ? ርዕሱ ይቀየር ወይስ ርዕሱ ይቀጥል? ምክንያቱም በዚህ ርዕስ ሌላ ማንም ሰው ሲሰራ አይቼ ስለማላውቅ በዚህ ርዕስ ለምን አልሰራም? እህቶቼ ለምን አላጠነካክርም? ለምን በርቱ አልልም? ለምን አንድነት እንዲኖረን አላደርግም ብዬ ያሰብኩት ሀሳቤ ነው። ይሄ የራሴ የግሌ ሀሳብ ነው። እናንተ ደግሞ የሚሰማችሁን የራሳችሁን የግላችሁ ሀሳብ ይኖራል። ሀሳባችሁን ሼር አድርጉልኝ፣ ኮመንት ላይ አስቀምጡልኝ፣ ኮመንት ላይ ጻፉልኝ። እንደምታበረታቱኝ ባለሙሉ ተስፋ ነኝ። ከኔ በላይ ትንሽ ቆየት ያላችሁ በርቺ፣ በዚህ መንገድ ብትመጪ፣ በዚህ መንገድ ብታደርጊ ብትሉኝ ደግሞ እኔ እህታችሁ እሺ ነው የምለው። ታዛዥ ነኝ፣ አድማጭ ነኝ፣ አስተዋይ ነኝ። ሁላችንም ብናዳምጥ፣ ሁላችንም ብናስተውል ደግሞ የት በደረሰ ነው። ግን እኛ ዛሬም ጊዜያችን ገና ነው፣ ዛሬም ቀናችን ገና ነው። ብንደክምም እዚህ ያሉን እህቶቻችንን ብናደክማቸውም ብናሰለቻቸውም ከዚህ በላይ መራመድ የምንችል ሰዎች ነን እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። 30 ደቂቃ ከኔ ከቆየን ሴትዬ ተነስታለች መሰለኝ እያለች ነው። ድምፄን ከዚህ ትሰማለች። ትቀልዳላችሁ እንዴ? አስራ በሆነ እኮላት ጥና ምትለው ከስራ ዞሮ ስል ግን እንቅልፏ መሄዳል። እስቲ ጎብኛት።
እየበላችሁ ካሜራዬን በዚህ አጋጣሚ ላሳያችሁ። አያችሁ፣ እዛ ሆኜ ነቃች፣ እዚህ ስመጣ ተኛች። አያረ ባህሪ አሁን ለተከናንተ የሰራሁት ዳቦ ቆሎ ነው። አልደነግጥም እልና ሲጮሁ ደግሞ ተመልሼ ይደነግጣለች። ነፍስ እኮ ቆሎ ቁጭ ገጭ ሀገር ገጭ አላለቻቸውም እናታችሁ? ከዛ እያደረኩ ነው።